አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። ይህ አጭር መልእክት ለወንድም ኢሳም ሀበሻ ይሆናል ማለት ነው። ወንድም ኢሳም ሀበሻ አላህን ፍራ፣ ታላቁን ጌታ፣ ያ ንስሐን የለገሰህን ጌታ ዛሬ አታምፀው። ልብ በል፣ ፊልም ትተህ በመምጣትህ ሁላችንም ተደስተናል፣ አልሐምዱሊላህ። ነገር ግን ትተኸው የመጣኸውን ፊልም መልሰህ ኢስላሚክ ፊልም፣ ኢስላሚክ ዶክመንተሪ፣ የተለያዩ ደግሞ ሲዝኖች ብለህ ብትሰራው ጥፋትህ እጥፍ ድርብ ይሆናልና ተጠንቀቅ ትል ይሆናል። እኔን እኮ ማንም ኡስታዝ አልተቃወመኝም ትል ይሆናል። ኡስታዞች ዛሬ በብዛት ያሉት አላህ ይመልሳቸውና ባላህ ላይ ቢጋራ፣ ባላህ ላይ ክደት ቢፈጸም፣ አላህ የከለከለው ወንድና ሴት መደባለቅ ቢፈጸም እንኳን ቃል አይተነፍሱም። በል እንዲያውም እነዚሁ ኡስታዞች የተገኙባቸው የብሔራዊ ቲያትር፣ የአምባሳደር ቲያትር ቤት፣ የተለያዩ መድረኮች ላይ እነ ኢሊያና ሞልና የመሳሰሉት ቦታ የሚገኙ ላይ ወንድና ሴት አብረው ተቀላቅለው እሳትና ጭድ ማለት ነው ሸሪዓ ከልክሎ የሚያበቃው ተደባልቀው እያለ አንዲትም ቃል አይተነፍሱም። ስለዚህ አንተ አጠገብ ከበውሃል ማለት አንተ ሐቅ ላይ ነህ ማለትን አያሲዝም። ሌላው መቼም እዛ ጋ ዋና ዋና ብለህ የወከልካቸው ሰዎች ደግሞ ነበሩ። የፕሮግራምህ ከፋቾች ወይንም ቶርታ ቆራሾች ከነሱ ውስጥ ታውቃለህ። አምባሳደር ቲያትር ላይ ዋሪዳ የሚባለው ባላህ ላይ በማጋራት የሚታወቀው ባንድ ደግሞ ነቢዩ ሰለላሁ ዐለይሂ ወሰለምን ከደረጃቸው በላይ እያጋሩባቸው ባላህ ላይ ሲያጋሩ ክህደት ሲፈጽሙ እዛ ቦታ ላይ ቆሞ በሽርክ በመደሰት ሲያጨበጭብ የነበረ ሰው አለ። እነዚህን ሰዎች እንኳን አብረህ አቅፈህ ይዘሃል። አየህ አይደለም? የጥፋትህ ጥፋት ወደ ጥፋት ነው የሚመራው። መልካም ነገር ላይ ብትኖር ደግሞ ወደ መልካም ሰዎች ትመራ ነበረ። ሌላ ነጥቤ ለነፍስህ ፍራ። ምን ብልሃል? ከንግግሮች ውስጥ አንዱ ላይ 25 ዓመት ፊልም ኢንዱስትሪ ላይ ነበርኩ ብልሃል እና 25 ዓመት ፊልም ኢንዱስትሪ ላይ የነበርከው በጥፋት እንጂ እዚህ ዛሬ ልትሰራ ላሰብከው ፊልም ምንድን ነው የሚጠቅመህ? አየህ አይደለ? እዛ ጋ የነበርክበትን ቶብቼ እርግፍ አድርጌ ትቼዋለሁ ያልከውን እዚህ ለእውቀትነት አመጣኸው። በፍጹም ያለ እውቀት ሊሆን አይችልም። ምክንያቱም ዛሬ ዲንህን ተምረህ ቁርአንን፣ ሐዲትን፣ የዒልምን ጉዳይ ተምረህ ነው ሙስሊሙን ልትጠቅም የምትችለው እንጂ እዛ የነበርክበትን 25 ዓመት ሙሉ የሠራኸውን ፊልም ዛሬ አምጥተህ ኢስላማዊ ዶክመንተሪ የመሳሰለው ኢስላማዊ ፊልም ለምትለው ልታደርገው በፍጹም አይገባህም። ይልቁንም ለነፍስህ ዘንላት፣ ሃይማኖትህን ተማር፣ አስተምር። ራስህ አቡበከር አሕመድን በተመለከተ ምን ብለሃል? ወሎ እያለሁ ወይም ልጅ እያለህ እንግዲህ እዛ ተወልደህ ነው ያደግከው። አክሰንትህም የዛ አካባቢ ሰው እንደሆንክ ያስታውቃል። እንደሚታወቀው ደግሞ ወሎ ላይ በጣም ብዙ ሽርክ አለ። ሰሜን ኢትዮጵያ ላይ በጣም ብዙ ባላህ ላይ ማጋራት አለ፣ ክህደት ይፈጸማል። መላው ኢትዮጵያም ላይ ሽርክ እንዳለው፣ በተለይ ግን ሰሜን ወሎ፣ ጎንደር፣ ጎጃም፣ ትግራይ ባላህ ላይ በጣም ታላቁ ወንጀል ሽርክ ይፈጸምባቸዋል። ተምረህ ለምን አታስተምርም ወንድሜ? ይሄ የነቢያት ሥራ ይባላል። ነቢያት ብዙ ወንጀሎች እኮ ይሰሩ ነበረ። እነሱ ግን በዋናነት ሊያስተካክሉ የመጡት ምንድን ነው? ተውሒድ የተባለውን አምልኮ ለአንድ አላህ ብቻና ብቻ መፈጸም ነው። ምሳሌ ላንሳለህ። ተወልደህ ያደግክባት አገር ወሎ ወይንም ቤተሰቦችህ የኖሩባት ወሎ ላይ እስካሁኗ ሰዓት ድረስ የቦረናው ደግዬ እርዱኝ አባብዬ በማለት ሱረቱል ፋቲሓ ላይ ያለውን ትልቅ ትርጉም የሚያፈርሱ ብዙ ሰዎች አሉ። ምን ማለት ነው? የቦረናው ሸህ የምትባሉት ሆይ እርዱኝ ባካችሁ ይሏቸዋል። ሱረቱል ፋቲሓ ላይ ስግደት ስንሰግድ ደግሞ ኢያከ ናዕቡዱ ወኢያከ ነስተዒን፣ አንተም ብቻ እናመልካለን በአንተም ብቻ እንታገዛለን ነው ምንለው። እነዚህ ሰዎች ግን የቦረናው ሸህን እርዱኝ ይሏቸዋል። ሚያዝያ ግንቦት ሲደርስ ደግሞ እዛው ወሎ ላይ ምን ያደርጋሉ? ከዚህ በፊት ዶክመንቱን ለቅቅ ያለው በቪዲዮ ሙወከል ብለው ለሰይጣን ያርዳሉ። ለሰይፉ ጨንገሬ፣ ለአዳር ሞቴ፣ ለአንበሶ፣ ለወሰን ጋሎ፣ ለራሂሎ የመሳሰለው። ስለዚህ ህዝባችን ኢሳም ህዝባችን ፊልም ሳይሆን የናፈቀው ቁርአንና ሐዲትን ተምሮ የሚያስተምረው ሰው ነው። አንተም እኮ ማለት ነው በተውበትህ ደስተኛ ከሆንክ አላህ በለገሰህ ተውበት ተማርና አስተምር።
በፊልም አይደለም ኢስላም የተሰራጨው ተምሮ በማስተማር ነውና። ታዲያ ይህ ሁሉ ክህደት በአላህ ላይ ማጋራት የተሰራጨባት ኢትዮጵያ ላይ ፊልምን ማምጣት፣ በተለይ ደግሞ አንዱ ንግግርህ ላይ ምን ብለሃል? ከቱርኮች ጋር ግንኙነት እንዳደረግክ ተነጋግረሃል። ከቱርኮች ጋር ግንኙነት እንዳደረግክና ልትሰራ ያሰብከው ፊልም ላይ በ5 አይነት መልክ እርዳታ ሊረዱህ እንዳሰቡ ተናግረሃል። አላህን አትፈራም? ቱርኮች የሰሩት ኦርቶጎል የሚባል ፊልም አለ። በውስጡ ኩፍርና ሽርክ ያለበት፣ ከኢስላም የሚጋጭ ያለበት። ከነዚህ ሰዎች ምን አይነት እርዳታ ነው የምትቀበለው? ኢትዮጵያ እኮ ማለት የነ ቢላል አገር ናት፣ አሐዱን አሐድ ያለባት። ስለዚህ ኢትዮጵያ ላይ ተውሂድን የሚያስፋፋ አካል እንጂ የሚያስፈልገን ሽርክና ኩፍርን የሚያስፋፋ አካል በፍጹም አያስፈልገንም። ወንድሜ መልካም ነገር ማለት አንተ መልካም ያልከው ሳይሆን ኢስላም መልካም ያለው ነው። ኢስላምን ለማገዝ ከፈለግ ከቁርአንና ከሐዲት ከዑለሞች አካሄድ መንገድ ውጭ ያሉትን ሁሉ የጥፋት መንገዶች ናቸውና ራቃቸው። ሌላ ነጥብ የሚሆነው ገንዘብና ጊዜህን በጥፋት መንገድ ላይ አታባክን። እኔም አንተን 40 ተሻግረናልና ወደ ቀብር መሄዳችን አይቀርምና ሁላችንም ለቀብር ሕይወታችን ነገ አላህ ፊት ቆመን ስንጠየቅ ምን መልስ እንደምንሰጥ ያንን ቆም ብለን እናስብበት። ለሱ ደግሞ ከቁርአንና ከሐዲት ነው የምናገኘው። አላህ ፊት ብቻችንን ራቁታችንን የምንቆምበት ቀን አለና ለአላህ ብለህ ይዘህ የተነሳኸውን ዓላማ በአላህ ስም እጠይቅሃለሁ፣ ተወው። አላህ በተሻለ እሱ በሚወደው ወደ እሱ ለሚያቃርብህ አምልኮ አንተንም እኔንም ይለግሰኝ። እባክህን ወንድማዊ ትእዛዜ ነው። ይሄንን ፊልም የምትለውን ነገር ተወን። ኢስላም እናስተዋውቃለን ብለው ዋሪዳ፣ ምርኩዝ የመሳሰለው ብለው ሰዎች ይዘው መጡ። በሸሪዓ ሚዛን ሲታይ ሙሉ ለሙሉ ጥፋት ሆኖ ተገኘ። አንተ ደግሞ ዛሬ መጥተህ በእንቅልት ላይ ጆሮ ደግፍ ከምታደርግብን ለአላህ ብለህ ተቆጠብ። ምክንያቱም ጥፋት ነውና ይዞ የሚመጣው ብዙ ሰው የቸገረው ቁጥር 1 ከሽርክ መውጣት ነው፣ ከኩፍር መውጣት ነው። ከሱ ቀጥሎ የዘረኝነት ችግር አለ፣ የጫት አለ፣ የመሳሰለው አለ። ስለዚህ አላህ መጨረሻችንን ያሳምረው። ወንድሜ ሆይ ተመከርበት። በአደባባይ ስለወጣ በአደባባይ መጥቻለሁ። በአካል ባገኘህም አንተንም ሆነ ሌሎች ሰዎችን ከመንገድ ወደ ኋላ አይባልም፣ ስለማትፈሩ ማለት ነው። ነገር ግን አላህን እኛ ሁላችንም ልንፈራ ይገባዋል። በአደባባይ ይዘህ የመጣኸውን ነገር እኔ በጓዳ ልመክርህ አልችልም። ለአላህ ብለህ ተው ብያለሁ ወንድሜ። አላህ መጨረሻችንን ያሳምርልን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።